ይህን ቪዲዮ ተመልክተ ነው እንመለስ እስኪ። ለቀዶ ጥገናው ዝግጁ ነህ? አዎ ዝግጁ ነኝ። እንዴ ቦጋለ ታውቀኛለህ እንዴ? የዛሬ 10 ዓመት ምንም የሕክምና እውቀት ሳይኖረኝ ፎርጅድ ማስረጃ ሰርተ አንተ እኮ ነህ ለዚህ ፍሬ ያበቃኝ። ያንተ ውለታ አለበት እኮ። አሁን ውለታ ባታረግልኝ፣ ውለታ ባትውልልኝ፣ ፎርጅድ ባሰራልኝ እኔ እንዴት እዚህ ደርሳል? እና አንተ ነህ ቀዶ ጥገና የምታረገኝ? እኔ ነኝ። እንደውም ውለታን እንዴት መክፈል እንዳለብኝ ሳስብ ነው የተገናኘ ነው። ምናልባት ይህን ቪዲዮ ስትመለከቱ ብዙዎቻችሁን አስቋችሁ ሊሆን ይችላል። ነገር ግን እኔን ፈጽሞ ሊያስቀኝ አልቻለም። እንዲያውም በጣም አሳዘነኝ እንጂ። የሚገርማችሁ በፎርጅድ መስራት የማይቻልበት የትምህርት ዘርፍ ቢኖር ሕክምናና ሕክምና ነው። ዶክተር ሆኖ በፎርጅድ ወረቀት መስራት በፍጹም የማይቻል የማይታሰብ ነው። ጭራሹን ደግሞ የቀዶ ሕክምና ስፔሻሊስት ሐኪም ሆኖ በፎርጅድ ወረቀት መስራት ፈጽሞ የማይቻል የማይታሰብ ታሪክ ነው። ይህን የምታስቡ ካላችሁ ፈጽማችሁ እንዳታስቡት። የቀዶ ሕክምና ስፔሻሊስት ሐኪም ለመሆን በትንሹ 7 ዓመት ዶክትሬት ዲግሪ መማርን ይጠይቃል። 4 ዓመት ደግሞ የቀዶ ሕክምና ትምህርትን በአንጋፋዎች ሐኪሞችና በአንጋፋዎች ትምህርት ቤቶቻችን መማርን ይጠይቃል። እንደዚያም ሆኖ የተዋጣለት የቀዶ ሕክምና ስፔሻሊስት ሐኪም መሆን እጅጉን ፈታኝና ከባድ ነው። አይደለም በፎርጅድ ማለት ነው። ስለዚህ እንደነዚህ አይነት ቪዲዮዎችን የምንሰራ ሰዎች አስተውለን ብንሰራ መልካም ነው የሚል መልእክት አለኝ። በነገራችን ላይ ኖ ላይሰንስ ኖ ፕራክቲስ የሚል የጤና ሚኒስቴር ዘመቻ ሰሞኑን እንዳለ ሁላችሁም ታውቃላችሁ። ስለዚህ ላይሰንስ የሌላችሁ ላይሰንሳችሁን እንድታወጡ፣ ላይሰንሳችሁን ያላሳደሳችሁ ደግሞ ላይሰንሳችሁን እንድታሳድሱ የዕለቱ መልእክቴ ነው። እስኪ በዚህ ቪዲዮ የተሰማችሁን ስሜት ኮመንት ላይ አሳውቁኝ። አመሰግናለሁ።